እዚህ ክረምት ከ1.7 ቢሊዮን በላይ ችግኝ በክልላችን አካባቢዎች የሚተከሉ ይሆናል። ያለው ለሌለው ማካፈል ወይም ደግሞ ማህበራዊ መረዳዳት ባህላችን ነው። በከተማው ውስጥ የሚኖሩ አቅመ ደካሞች ራሳቸውን ለማስተዳደር ቤተሰባቸውን ለመምራት የሚያስችል ገቢ የሌላቸውን ወንድም እህቶች፣ አባቶች፣ እናቶች ማህበረሰቡ የበለጠ እንዲደግፋቸው ለማድረግ አሪያ የሚሆን ስራ በዛሬው ዕለትም አከናውነናል። የአቅመ ደካሞችን ቤት መስራት፣ መጠገን፣ አዲስን መስራት ያስፈልጋል። 9634 አዲስ ቤቶችንና ከ18000 በላይ የሚሆኑ ቤቶችን ሌሎች ቤቶችን ለመጠገን አቅደን ተነስተናል። ደም ልገሳ ፕሮግራም እና ሌሎችም ተግባራት ተቀናይተው ተሰላስለው በክረምቱ በአግባቡ መከናወን ይኖርባቸዋል ማለት ነው። ለምንደግፋቸው የማህበረሰብ ክፍሎች ትልቅ ውለታና ቀሪ ህይወታቸውን በተስፋ የተሞላ የሚያደርግ ስራ ስለሆነ በመላ ክልላችን የምትገኙ አመራሮች፣ ይህን የምትደግፉ ባለሙያዎች እና ምልዓተ ህዝቡ ይህንን በጎ ተግባር ገቢራዊ በማድረግ በኩል የራሳቸውን አስተዋጽኦ እንድታበረክቱ እንድናበረክት በዚህ አጋጣሚ ጥሪዬን ለማስተላለፍ እፈልጋለሁ።